አሰላሙ አሌይኩም ጀማ እንዴት ናችሁ ጋይስ? እኛ ወይ የመዳም ቅመም የምንሳሳተበት በጣም አንገብጋቢ የሆነ ነገር ልንገራችሁማ። በጣም ማለት ነው። ኧረ በጣም ከስህተትም በላይ መሰላችን ብዙ ነው፣ ግን ከብዙ መሀል በጣም አንገብጋቢ የሆነውን ልንገራችሁማ። እናንተም ትቀበሉኛላችሁ ይሄን ነገር ለምን ስለደረሰባችሁ ስለምታውቁት። ወደ ጉዳዩ ስገባ ቅመም የምትሳሳትበት አንዱ ምክንያቷ ያኔ ልክ ከሀገር ፕሮሰስ ጨርሳ ምናምን ከሀገር ስትወጣ ምንም አይነት ነገር ሳትዘጋጅ ማኔጅ ሳታደርግ የምትወጣው ነገር ማለት ነው። ማኔጅ ስላችሁ ምንድነው? ለምሳሌ ብዙ አይነት ዝግጅት አለ። ያው ማስተካከል ማኔጅ ማድረግ ልክ በቃ አይነት ተመልሰን ማንመጣ አይነት ነገር እዛው ምንቀር አይነት ነገር አድርገን ስለምንወስድ ሳናስተካክል ነው የምንወጣው። ለምሳሌ ከባንክ አካውንት እንኳን ብንጀምር ኢቭን አካውንት የለንም አብዛኞቻችን ባንክ አካውንት ሳንከፍት ነው የምንወጣው ከሀገራችን ማለት ነው። ይሄ በጣም ትልቅ ስህተት ነው። ይሄን ማረም አለብን። ሌላው ደግሞ ተጨማሪው ነገር ምንድነው? ቅመም የምንሰራው ስህተት እንትን ማለት ያኔ ሰውን በቃ እኪሌ የሆነ ቤተሰብ ማመን ገባችኋ? ቤተሰብ ቶታሊ ማመን ያኔ ቤተሰብ መርዳት በጣም አላህ የሚወደው ነገር ነው። ነገር ግን ቤተሰብ መርዳት ከልክ በላይ ሲሆን ይጎዳል። ገባችሁ? እናት ማስደሰት፣ አባት ማስደሰት፣ ለእህት መርዳት፣ ለወንድም መርዳት፣ ለተቸገረ መርዳት ይሄ የረዳነው ያሳለፍነው ነገር ነው። ኢትስ ኦኬ። ግን ትልቁ ስህተት ምንድነው? በቃ ከልክ ያለፈ ነው። ላይክ ሊሚት አለማድረግ። ለዛ ነገር ለምንሰራው ስራ ሊሚት ማድረግ አለብን። ኦኬ አዘጋጅተን ወጣን። ኢቭን አካውንት እንኳን ቢኖረን ምንረዳውን ስንረዳ ሊሚት ማድረግ፣ ለራሳችን የሆነ ነገር ማሰብ፣ ነገ ብታመም ነገ ሀገሬ ብመለስ ያኔ እንደዛ ብለን ማሰብ። ይሄ ነው ትልቁ ስህተታችን፣ ሁለተኛው ማለት ነው። ያው ተዘርዝሮ አያልቅም፣ ግን በጣም ዋነኛ ብዬ ያሰብኩት እነዚህ ናቸው። ምክንያቱም አብዛኛው ወራ ቢስሚላ 100% ባልለው ራሱ አብዛኛው ሞስት ኢትዮጵያ የሚያደርገው ነገር ስለሆነ ከኔም ጭምር ማለት ነው። ሌላው ደግሞ ሰውን ማመን ሲባል ለምሳሌ የቤተሰብ አካል ማመን የሆነ ነገር ወይ ወንድሜ አለያም ኤኒዋን ሊሆን ይችላል የሆነ ነገር ያደርግልኛል፣ ብር ሰርቼ ከላኩለት እንዲህ ቁም ነገር ይሰራልኛል ብሎ ማመን። ኦኬ ይሄ ደግሞ በጣም ነቀርሳ የሆነ ባህሪያችን ነው። ኢንሻአላህ እንግዲህ ይሄን ነገር ብናስወግደው ጥሩ ነው። ምክንያቱም የሚጎዳን ነገር ስለሆነ፣ ምክንያቱም ይሄ ነገር በጣም ተደጋጋሚ እና መቼም ልንማርበት ያልቻልነው ነገር ስለሆነ ነው የተናገርኩት። ምክንያቱም ቢያንስ ከእኛ ያው ውጭ ቆይተን የመጣን ሰዎች ስለምናውቀው ስላወቅ ነው አብዛኛውን ሰው የሚሸወድበት ስለሆነ ማለት ነው። ምርጦቼ አትርዱ አልተባለም፣ እንርዳ እናግዝ። ነገር ግን ሊሚት ይኑረው፣ በልኩ ይሁን። በቃ ይሄ ነው። ምክንያቱም ይሄ በጣም አሳሳቢ ነገር ስለሆነ ነው ምርጦቼ።